ሰላም ጤና ይስጥልን የዚህ ቻናል ቤተሰቦች የገበሬው አማካሪ ነው። በዛሬው ቪዲዮአችን በዓለማችን ከሚታወቁ እጅግ ግዙፍ ከሆኑ የበግ ዝርያዎች መካከል የመጀመሪያዎቹን አምስቱን አስተዋውቃችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። መልካም። በዓለማችን ከሚገኙ ከፍተኛ ክብደት ካላቸው የበግ ዝርያዎች መካከል በአምስተኛ ደረጃ ላይ የሚገኘው ይህ ሃምፕሻየር የተባለ የበግ ዝርያ ሲሆን የበግ ግዙፍ አጥንትና ጡንቻማ የሆነ የስጋ በግ ዝርያ ነው። የበግ ክብደቱ ከ115 ኪሎ ግራም እስከ 135 ኪሎ ግራም ይደርሳል። ይህ በግ ከሌሎች በጎች ለየት የሚያደርገው አጭር ሆኖ በጣም ወፍራምና በደረቱና በእግሩ አካባቢ ከፍተኛ የሱፍ ክምችት ያለበት ነው። ሌላው ይህ በአራተኛ ደረጃ ላይ የምናገኘው የበግ ዝርያ ኮሎምቢያ በመባል የሚታወቅ ሲሆን የኮሎምቢያ በግ በአሜሪካ ውስጥ ለመጀመሪያ ጊዜ ከተሻሻሉ የበግ ዝርያዎች አንዱ ነው። ዝርያው በከፍተኛ የስጋ ምርቱ የሚታወቅ ነው። የዚህ በግ ክብደቱ ከ100 ኪሎ ግራም እስከ 135 ኪሎ ግራም ድረስ ይደርሳል። የዚህ በግ ዋና መለያ ለሁለት አገልግሎቶች በተለይም ለስጋና ጥራት ላለው ሱፍ መዋሉ ተመራጭ ያደርገዋል። ይህ በሶስተኛ ደረጃ ላይ የምናገኘው የበግ ዝርያ ደግሞ ሊንከን የሚባል ረጅም ሱፍ ካላቸው የበግ ዝርያዎች መካከል አንዱና ግዙፉ ነው። ይህ ዝርያ የተሻሻለው ግዙፍ አካል ኖሮት ከፍተኛ መጠን ያለው ሱፍ እንዲሸከም ተደርጎ ነው። ይህ በግ ከ100 እስከ 160 ኪሎ ግራም ይመዝናል። ዋና መለያው በዓለም ላይ ካሉ ማናቸውም የበግ ዝርያዎች ይልቅ ረጅምና ከባድ አንጸባራቂ ሱፍ ያመርታል። ሌላው ይህ የምትመለከቱት በሁለተኛ ደረጃ ላይ የምናገኘው የበግ ዝርያ አርጋሊ በመባል የሚታወቅ ሲሆን በማዕከላዊ ኤሽያ ከፍተኛ ቦታዎች ላይ የምናገኘው ነው። በተለይም ሞንጎሊያ፣ ቲቤት እና ሂማሊያ የሚገኝ ትልቁ የዱር በግ ዝርያ ነው። ይህ በግ ለሰዎች ምግብነት የማይውል ግን በግዝበቱ ከዓለማችን ካሉ በጎች በሁለተኛ ደረጃ ላይ የሚገኝ። ይህ በግ ክብደቱ ከ140 እስከ 180 ኪሎ ግራም ይመዝናል። ዋናው ብቸኛው መለያው ቀንዱ ብቻውን 23 ኪሎ ግራም ሊመዝን ይችላል። በዓለማችን ላይ ከሚገኙ በጎች መካከል ይህ በአንደኛ ደረጃ ላይ የሚገኘው የበግ ዝርያ ሱፎልክ በመባል የሚታወቅ ሲሆን ሱፎልክ በዓለም ላይ ካሉ የቤት በጎች ሁሉ በግዝፈቱ ቀዳሚ እንደሆነ ይታመናል። መነሻው እንግሊዝ አካባቢ ሲሆን በትልቅ የአካል ቅርጹና በፍጥነት የማደግ ችሎታው ምክንያት ለዝርያ ማሻሻያ በከፍተኛ ሁኔታ ይመረጣል። ይህ በግ ከ115 እስከ 160 ኪሎ ግራም የሚመዝን ሲሆን አንዳንዶቹ ደግሞ እስከ 240 ኪሎ ግራም በላይ በመመዘን ክብረ ወሰንን አስመዝግበዋል። የዚህ በግ ዋና መለያ ሱፍ የሌለው ከመሆኑ ባሻገር ፊቱና እግሮቹ ጥቋቁር ናቸው። በቪዲዮ እንደተደሰታችሁ እንደተማራችሁበትም ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰላም ሁኑ።